አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አዲስ ፊዚዮቴራፒ ዩቲዩብ ቻናል ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬ ቪዲዮ ባለፈው ቃል በገባሁላችሁ መሰረት የዳሌ መገጣጠሚያ አጥንት ብግነት ለማከም የሚረዱ የፊዚዮቴራፒ የስፖርት ሕክምና ዘዴዎችን ይዤላችሁ መጥቻለሁ። ባለፈው ስለ ሂፕ ኦስትሮአርታይተስ ወይም የዳሌ መገጣጠሚያ አጥንት ብግነት በሰራሁላችሁ ቪዲዮ ላይ ይህንን በሽታ ለማከም የተለያዩ አይነት የሕክምና አፕሮቾች እንዳሉ ነግራችኋለሁ። ከነዚህ ውስጥ ደግሞ የፊዚዮቴራፒ የስፖርት ሕክምና ዘዴ አንዱ ነው። የፊዚዮቴራፒ የስፖርት ሕክምና ዘዴ አንዱ ብቻ ሳይሆን ትልቁንም ፓርቲ ይዛል። ምክንያቱም ይሄ ህመም እየተባባሰ የሚሄድ ነው ብለናልና ህመሙ እንዳይባባስ የቀን ተቀን እንቅስቃሴያችን ለማሻሻል እንደዚሁም ህመሙን ለመቀነስ እነዚህ ኤክሰርሳይሶችን መለማመድ ይረዳል ማለት ነው። ብዙ ጊዜ የሂፕ ኦስትሮአርትራይተስ ወይም የዳሌ መገጣጠሚያ በሽታ እዚህ ዳሌ አካባቢ መቀመጫ አካባቢ ያለ አልፎም ወገብ ወደ ታች ደግሞ እስከ ጉልበት ድረስ ያሉ ጡንቻዎች እንዲላሉ ተፈጥሯዊ ጥንካሬያቸው ብርታታቸው እንዲቀንስ ስለሚያደርግ በእነዚህ ኤክሰርሳይዝ እነዚህን ጡንቻዎች በጊዜ ሂደት አክቲቬት ማድረግ መገጣጠሚያዎች ላይ ያለውን ጫና በመቀነስ ይህ በሽታ እንዲያገግም ከፍተኛ እድል ይፈጥራል። ስለዚህ አሁን ወደ ኤክሰርሳይሶቹ እንሂድ። እሺ፣ የመጀመሪያው ኤክሰርሳይዝ ብሪጅንግ ይባላል። ይሄ ኤክሰርሳይዝ በአጠቃላይ መቀመጫ አካባቢ ያሉ ጡንቻዎችን ለማጠንከር የሚረዳ ኤክሰርሳይዝ ነው። እንደዚሁም ወገብ ላይ ያሉ ስቴቢላይዚንግ መስሎችን ለማጠንከር ይረዳል። ይሄ ኤክሰርሳይዝ ፕሮሲጀሩ ምንድን ነው የሚሆነው? ከመቀመጫችን ወደ ላይ ተነስተን ከ10 እስከ 15 ሰከንድ መቆየት ነው ማለት ነው። ስለዚህ እኔ አንድ ጊዜ ያሳየኋችሁ አብረን 10 የቆጠረን እንሰራለን ማለት ነው። 1 2 3 4 5 6 7 8 9 10 እንደምታዩት ባያችሁት መልኩ ነው የምትሰሩት። ይሄንን ቁጥሩን ልክ ዛሬ 10 ከሰራችሁ ነገ ደግሞ 15 20 ያላችሁ ቁጥሩን ለማሻሻል የበለጠ ኢንዱራንስ መለማመድ አለባችሁ ማለት ነው። ይህንን ኤክሰርሳይዝ 10 ጊዜ 15 ጊዜ እየሰራችሁ 3 ጊዜ የምትደጋግሙት። ከዛ በኋላ ደግሞ ጠዋትና ማታ በሳምንት ከ3 ቀን እስከ 5 ቀን ቢሰሩት አሪፍ ነው። ሁለተኛ ኤክሰርሳይዝ ደግሞ የሚሆነው ቀደም ስትሬንግዝኒንግ ይህን ጡንቻ ማጠንከሪያ ኤክሰርሳይዝ ነው የሰራ ነው። አሁን ደግሞ ይህን ጡንቻ ማሳሳቢያ ኤክሰርሳይዝ እንሰራለን። ሁለቱንም እግር ለየብቻው እናሳስባለን። ለምሳሌ እናንተ ጋር በዚህ በግራ ልጀምር። ቀኝ እግሬ እንደዚህ ዘረጋዋለሁ። ከዛ ይሄን ግራ እግሬ ልክ እንደዚህ ወደ ኋላ ማድረግ ነው። ከዛ እዚህ ጋር በቀደሙ እስከ 15 ቆጥራለሁ። 1 2 3 4 5 6 7 8 9 10 በዛኛው እግር ቀይራለሁ። አሁን 10 1 2 3 4 5 6 7 8 9 10 ሁለተኛ ኤክሰርሳይዝ የግሉት ወይም የመቀመጫ ጡንቻዎችን የማሳሰቢያ ኤክሰርሳይዝ ይሄን ይመስላል ማለት ነው። አሁን በመቀጠል ደግሞ እንደዚሁ ሁለተኛ ከፊት ያሉ የሶአስ መስል ወይም የታፋችን በፊት ለፊት ያሉት ጡንቻዎች ለማጠንከር የሚረዱ ኤክሰርሳይዝ እንሰራለን። ይሄ ኤክሰርሳይዝ በተለይ ደረጃ ስትወርዱ እዚህ መገጣጠሚያ ወይም ጉልበት ላይ ለሚያማችሁ ሰዎች በጣም አሪፍ ኤክሰርሳይዝ ነው። ምክንያቱም ይሄ ጡንቻ ነው ደረጃ በምንወርድበት ወይም ቁልቁለት በምንወርድበት ጊዜ እግራችንን ኢሰንትሪካሊ ጡንቻው የሚይዘውና ይህን ጡንቻ ኤክሰርሳይዝ ማለማመድ ለዳሌ መገጣጠሚያ አጥንት በሽታ በአጠቃላይ በጣም አሪፍ ነው ማለት ነው። በሁለቱም እግር ነው የምንሰራው። መጀመሪያ እናንተ ጋር በግራ እግር ስራ። በግራ እግር ስሰራ ቀኝ እግሬ ልክ እንደዚህ አጣፍ አድርገዋለሁ። ከዛ በኋላ ኤክሰርሳይዙ ምንድን ነው የሚሆነው? ጉልበቴ ሳላጠፍ እግሬ ሙሉ በሙሉ እስከዚህኛው ጉልበቴ ድረስ እንደዚህ እኩል አነሳዋለሁ ማለት ነው።
ይህንን ከ10 እስከ 15 ጊዜ አብረን እንሰራለን። 1 2 3 4 5 6 7 እንዳያችሁት ቀስ አድርጌ ነው ወደ ላይ ማነሳው፣ ቀስ አድርጌ ነው ወደ ታች መልሰው። ይህንን እንደ ቅድሙ ከ10 እስከ 15 ጊዜ ትሰራላችሁ። ይህንን ቀን በቀን ቁጥሩን ለማሻሻል መሞከር አለባችሁ። ዛሬ 10 ከሰራችሁ ነገ 15፣ 20፣ 25፣ 30 እያደረጋችሁ ማሻሻል አለባችሁ። እንደዚሁም ይህን ኤክሰርሳይዝ 10-15 ጊዜ እየሰራችሁ 3 ተደጋግሙና በሳምንት ደግሞ ከ3 እስከ 5 ቀን ጠዋትና ማታ ትሰራላችሁ ማለት ነው። በዚህኛው ምግብ ስትሰሩ ስቴፑ ያው ነው ይቀያየራል እንጂ ይሄኛውን ግን እንደዚህ አጣፍ ታደርጋላችሁ። በመጠኑ ይሄን ትዘረጋላችሁ፣ ወደ ላይ ወደ ታች፣ ቀስ ያላችሁ ወደ ላይ ወደ ታች፣ ወደ ላይ ወደ ታች። ወደ ታች ስታደርጉ ውድቅ ማለት የለበትም። እየተቆጣጠራችሁ በኩል ስፒድ ነው መሆን ያለበት። አሁን ይህንን የታፋ ጡንቻ ማጠንከሪያ ኤክሰርሳይዝ አይተናል። ልክ እንደ ቅድሙ ማሳሳቢያ ኤክሰርሳይሱን ላሳያችሁና እንጨርሳለን ማለት ነው የዛሬው ቪዲዮ። ይህንን ማሳሳቢያ ኤክሰርሳይዝ ለመስራት ልክ እንደዚህ በደረት መተኛት ያስፈልጋል። ከዛ እጃችንን ከፈት አድርገን ልክ እንደዚህ በትከሻችን ትክክል መዳፋችን እናደርጋለን። ልክ እንደዚህ ማለት ነው። ከዛ በኋላ ከደረት በእጃችን ገብተን መነሳት ማለት ነው። ልክ እንደዚህ ልክ እንደዚህ ነው የምናሳስበው ማለት ነው። እንደምታዩት ከወገቤ በታች ያለውትን አይነሳም። የሚነሳው ከወገቤ በላይ ያለው ፓርት ነው። ስለዚህ የመጨረሻ ፖዚሽን ይሄን ይመስላል። እዚህ ላይ 10 እንቆጥራለን። 1 2 3 4 5 6 7 8 9 10 ስለዚህ የሶአስ ምስል ወይም የፊተኛውን የታፋ ጡንቻ የምናሳስበት ኤክሰርሳይዝ ይሄን ይመስላል። ይህንን ከ10 እስከ 15 ሴኮንድ እየቆያችሁ 3-4 ጊዜ ትደጋግማላችሁ። ያንኛውን የታፋ ማጠንከሪያ ኤክሰርሳይዝ ከሰራችሁ ይሄንንም አብራችሁ ማሳሰቢያውን መስራት አለባችሁ ማለት ነው። ያኛው ለስትሬንግዝ የሚሆን ኤክሰርሳይዝ ሲሆን ይሄ ደግሞ ለፍሌክሲቢሊቲ ማለት ነው። እሺ ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እነዚህን ኤክሰርሳይሶች ቀስ በቀስ በቤታችሁ በመለማመድ የጉልበት መገጣጠሚያ አጥንት ህመም ፈውስ ማግኘት ትችላላችሁ። እንዲሁም የቀን ተቀን ህይወታችሁን ያለ ህመም እንከን መምራት ትችላላችሁ ማለት ነው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እኔ እዚህ ጋር ልሰናበታችሁ። ቻው፣ ሰላም ቆዩ።